የተገለጠ ሳይሆን ምስጢራዊ አህጉር የሚለው ጥሩ ሆኖ ይገልጸዋል። በደቡባዊ ውቅያኖስ የተከበበ ነው። የዓለማችን በጣም ሁከት ያለው ውቅያኖስ እዛ ነው የሚገኘው። መጠኑን ብናየው 14 ሚሊዮን ኪሎ ሜትር ስኩዌርድ ነው። ከአውሮፓ ይበልጣል ማለት ነው። ወይም የምድራችን 5ኛ ትልቁ አህጉር ማለት እንችላለን። 98% በበረዶ የተሸፈነ ነው በአማካይ ማለት ነው። የበረዶ ውፍረት ደግሞ ቢያንስ 2.1 ኪሎ ሜትር ወይም እስከ 4.8 ኪሎ ሜትር ጥልቀት ድረስ የሚደርስ ነው። በጣም ትልቅ ግዙፍ ነው ማለት ነው። በጣም ሲቀዘቅስ -89 ዲግሪ ሴንቲግሬድ ወይም -128 ዲግሪ ፋራናይት ይደርሳል። በጣም የዓለማችን ቀዝቃዛው ስፍራ ማለትም ይቻላል። እንግዲህ አንታርክቲካ ከሌላው አህጉር ጋር የተገናኘ አይደለም፣ ብቻውን ያለ መሆኑ ራሱ ትንሽ ለየት ያደርገዋል። በተለይ የአየር ንብረቱን ስንመለከት ከሌሎቹ አህጉራት ጋር አይገናኝም። ለምሳሌ በጋም ብናየው